ወንድ ልጅ ራቁቱን ስላየች ከስራ ተባረረች። ልጅቷ ማለት ነው ዶርዳሽ ላይ ነው የምትሰራው እና ከስተመሮቹ ማለት ነው ምግብ አዘው ወደ ቤታቸው እንዲመጣ እና በሩ ላይ አስቀምጪው አሏት። ሁለት አይነት ምርጫ አለ። ወይ ለኔ ስጡኝ እጃቸው ጋር እንዲያስረክቡህ ወይም ደግሞ በሩ ላይ ያስቀምጡት ብለው ማለት ነው። እና በሩ ላይ ያስቀምጠው ስትባል በሩ ጋር አስቀምጠህ ፎቶ አንስተህ መሄድ ትችላለህ ማለት ነው። ግን ልጅቷ እዛ ስትደርስ ማለት ነው በሩን ክፍት ሆኖ አየችና ሰውየው ደግሞ ባዶ ራቁቱን ሆኖ ተኝቶ ነበረ ማለት ነው ሶፋ ላይ። እዛ ልጅቷ ማለት ነው ቪዲዮ ቀዳችሁ ሰውየው ተኝቶ እንዳለ ማለት ነው ባዶ ራቁቱን። እና ቪዲዮ ከቀዳች በኋላ ማለት ነው እዚህ ቲክታክ መጣ ማስረዳት ጀመረች የወሲብ ጥቃት እንደደረሰባት ማለት ነው። እና ቪዲዮንም ስላስገባችሁ ማለት ነው ቲክታክ ቪዲዮውን አወረዱት። እንደገና ደግሞ ዶርዳሽ ማለት ነው አካውንቷን ባን አድርጉት ማለት ነው። እና ሌላ ቪዲዮ ሰርታ ደግሞ እንደገና ማለት ነው ቲክታክ ላይ ቪዲዮን ሲያስገባው ያወርዱታል አለች። እንደገና ደግሞ ስራዬ ሊያባሩኝም ይችላሉ እና እያባረሩኝ ነው ያሉት እና እሱ ፕሮሰስ ላይ ነው ያለሁት ምናምን ብላ ማስረዳት ጀመረች ማለት ነው። እና ሁሉም ሰው ተናዶ ነበረ። እንደዚህ ጥቃት ደርሶባት ምናምን ለምንድን ነው የምትባረር ያለችው? እንደገና ደግሞ ቲክታክስ ለምንድን ነው ቪዲዮውን የሚያወርዷት እና ጸጥ እንድትል ወይ ነው ምናምን ብለው በቃ ብዙ ሰው ተናደው ነበረ። እንደገና ደግሞ ሁለተኛ ዶርዳሽን አልጠቀምም፣ እንደገና ደግሞ አፕሊኬሽኑም በቃ አንኢንስቶል እያደረጉት ነበረ፣ ሁለተኛ አልጠቀማቸው ምናምን እያሉ ማለት ነው። እና ዶርዳሽ ማለት ነው ብዙ መዓታቸው እያወረደ ነበረ። ብዙ ሰው ስለተናደዱ በቃ ዶርዳሽ ጋር የእንትን እያሉ ተናደው ነበር ማለት ነው። እንደገና ደግሞ ሲያባሩ ማለት ነው ወይ በ24 ሰዓት ውስጥ ነው ምናምን ኢሜል መጻፍ አለባቸው ለምን እንዳባረሩና ለምን አካውንትን ባን እንዳደረጉት ማለት ነው። እና አልነገሩኝም ምናምን ብላ በቃ እሷ ቪዲዮ እያወጣች ነው። ሰው መናደዱን እየቀጠለበት ነው። ልክ በኋላ ላይ ሲታወቅ ግን ለካ ያባረሯት ማለት ነው ፖሊሲ የእነሱን ፖሊሲ እንትን ስላለች ነው። ምክንያቱም ሰውየው በቤቱ ነው ያለው። እንደገና ደግሞ ቪዲዮ ቀርታ ለኢንተርኔት እንትን ስላደረገች ማለት ነው። እና በዛ ምክንያት ነው እንጂ ያደረገችው የወሲብ ጥቃት ስለደረሰብኝ ብላ ሪፖርት ስላደረገች አይደለም። እና አሁን ሰው ማለት ነው እንደገና ወደ እሷ እየተገለበጠ ነው። ምክንያቱም የጥቃት አላደረሰባትም። እዛ ስትደርስ ማለት ነው በሩ ላይ አርጊው ነው የተባለችው። እና ሰውየው ተኝቶ ነበረ በቤት ውስጥ ማለት ነው። በእርግጥ የራቁቱት ነበረ። እንደገና ወይ ጠጥቶ ሊሆን ይችላል ምን ሊሆን ይችላል እኔ እንጃ፣ ብቻ ራቁቱት ተኝቶ ነው የነበረው። እና እሷ ቪዲዮ ቀድታ እዚህ መታ ፖስት ስታደርገው ቲክታክም እያወረደው ነበረ። እና ሁሉም ሰው በተለይ አሁን ማለት ነው ኦኬ ዶርዳሽ ጋር ዝም ብለን የመጣ ነው ምናምን አሉ። በቃ ዝም ብለን የተናደድ ነው ማለት ነው አሉ። ምክንያቱም የወሲብ ጥቃት ደረሰብኝ ስትል ሰውየው አስገድዶ እንትን ብሎ ምናምን መስሏቸው ነበረ። እና ሰውየውንም ደግሞ ዶርዳሽ አባረውታል። በቃ የእነሱን አፕሊኬሽን መጠቀም አይችልም ከዚህ በኋላ ምግብ እንዲመጣ ወደ ቤቱ ማለት ነው። ግን ብዙ ሌላ አፕሊኬሽኖች አሉ እና እነሱን መጠቀም ይችላል። እና እናንተ ይሄ ምን ይመስላችኋል?